የዘላለም ሕይወት ስጦታን የተቀበለ ሰው በሕይወት ይነግሳል እንጂ የዘላለም ሕይወት የሚጠፋ አይደለም። የዘላለም ሕይወት ያገኘ ሰው የዘላለም ሕይወቱ ሲጀመር ሕይወቱ ራሱ የምን ሕይወት ነው የሚባለው? የዘላለም ሕይወት እኮ ነው። ያንዳንድ ቀን ሕይወት አይደለም። የሚቆራረጥ ሕይወት አይደለም። ስንበረታ የሚቀጠል ስንደክም ብጥስ የሚል ጌታ ሆይ ማረኝ በቃ እዚህ አጥፍቻለሁ ቁጥር ጌታኛን አምኖ ተጸጸትክ አሁን ቋጥረዋለሁ እኛን አምኖ ከዛ ነገ ማኖ ይነካላፍ ተሳሳትከ ብጥስ ይሄ የዘላለም ሕይወት ነው። የሚቆራረጥ ሕይወት ነው። አይሁድ እኮ የሆነን ነው ከነስሙ አዲስ ቋንቋ ነው የዘላለም ሕይወት ብሎ ኢየሱስ የጀመረው። ባጭሩ የዘላለም ሕይወት ማን ነው? ኢየሱስ። ባጭሩ የዘላለም ሕይወት ማን ነው? ኢየሱስ። ኢየሱስ ምን አይል? አቤት አይጠፋም። የዘላለም ሕይወት ኢየሱስ ነው። የተቀበልኩት ኢየሱስ አይጠፋም።